ሰላም ሰላም የተወደዳችሁና የተከበራችሁ የሙሉ ቴክ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ። መምህር ሙሉ ገብረኪዳን እባላለሁ። የቴክኖሎጂ የአይሲቲ አስተማሪ ነኝ እና በዚህ ቻናሌ የተለያዩ የቴክኖሎጂ ውጤቶችን ማለቴ የኮምፒውተር እና የአንድሮይድ ሞባይል እንዲሁም ደግሞ የኢንተርኔት የተለያዩ ሶፍትዌሮች አስተምራለሁ። በዚህ ቻናሌ እንዴት እንደምትጠቀሙ ስፔሻሊ ለሀገሬ ልጆች ለኢትዮጵያውያን እና ደግሞ ለወንድሞቻችን ለኤርትራውያን የሚሆን በጣም ሰፊ እውቀት የሚሰጣችሁ ዲፕሊ ማለት ጠለቅ ያለ አስተምሮች አፕሎድ አደርጋለሁ በዚህ ቻናል እና ተመልካቾች በዚህ ቪዲዮ ደግሞ ይዤላችሁ የመጣሁት ነገር ምንድነው ኮምፒውተር ምን እንደሆነና እንዴት እንደሚገጣጠም እያንዳንዱ ኮምፒውተር እንዲሆን የሚያደርግ እያንዳንዱ ማቴሪያል እያንዳንዱ ፐሪፈራል አብራራለሁ። ለሷይ ይህንን ቪዲዮ ካያችሁ በኋላ ኮምፒውተር ምን ማለት እንደሆነ ማብራራት ትችላላችሁ። እያንዳንዱ የኮምፒውተር ኢኩዊፕመንት የኮምፒውተር ቱል የኮምፒውተር ፐሪፈራል ማብራራት ትጀምራላችሁ ማለት ነው። ማለት ብዙ ጊዜ አገራችን ላይ ስፔሻሊ እኛ ሀበሾች ብዙ የቴክኖሎጂ እንትን የለንምና እውቀት የለንምና የማውቀውን ለማስተላለፍ ፈልጌ ነው እዚህ ላይ ያገኛችሁ እዚህ ቻናል ላይ በእንደዚህ አይነት ሁኔታ ያገኛችሁኝና እንጀምር። ኮምፒውተር ምን ማለት ነው? እንደምታዩት ኮምፒውተር እዚህ አስቀምጫለሁ ከጎኔና ኮምፒውተር ምን ማለት ነው? ኮምፒውተር ማለት በኤሌክትሪክ ኃይል የሚሰራ ማሽን ሆኖ የእናንተ ኢንፑት በመቀበል በኪቦርድ ሊሆን ይችላል በተለያዩ ኢንፑት ዲቫይሶች የእናንተ ኢንፑት በመቀበል የእናንተ ኢንፑት ደግሞ ፕሮሰስ በማድረግ ፕሮሰስ ከሆነ በኋላ ለእናንተ እንደገና መልሶ አውትፑት የሚሰጣችሁ ወይም ውጤት የምትፈልጉትን ውጤት የሚሰጣችሁ ዲቫይስ ነው፣ እቃ ነው ማለት ነው። ኮምፒውተር ማለት ምን ማለት ነው? ኢንፑት ፕሮሰስ አውትፑት የሚል ነገር ጠቅሻለሁ። ምን ማለት ነው? ለምሳሌ የኛ ቋንቋ ለምሳሌ እኔ በአማርኛ እያወራሁ ነው፣ በትግርኛ በሌላ ቋንቋ እናወራለን። የኛ ቋንቋና የኮምፒውተር ቋንቋ ይለያያል። የኛ ቋንቋ እንዳልኳችሁ የተለያዩ ቋንቋዎች አሉ። ለምሳሌ እኔ እያወራሁ ያለሁት አሁን አማርኛ ነው። ኦሪጂናሊ ብዙዎቻችን የምናወራው የራሳችን ቋንቋ አለን። ኤኒዌይስ ግን ኮምፒውተር ቋንቋው ምንድን ነው? ኮምፒውተር ባይናሪ ናምበር ይባላል። የኮምፒውተር ላንጉዌጅ የኮምፒውተር ቋንቋ ታሷ የኛ ቋንቋና የኮምፒውተር ቋንቋ የተለያየ ነው። እንድንግባባ ለምሳሌ አንድ ቻይንኛ የሚያወራ ሰውና እኔ አማርኛ ማወራ ሰው ሁለታችን መግባባት አንችልም። ምክንያቱም እኔ አማርኛ ነው ማወራው ወይም ትግርኛ ነው ማወራው፣ እሱ ደግሞ የሚያወራው ቻይንኛ ነው። ታሷ በመካከላችን አንድ ኢንተርፕሬተር እናደርጋለን። ትራንስሌተር እናደርጋለን። ቋንቋችን የኔ ተርጉሞ ለሱ ይናገራል፣ የሱ ደግሞ ተርጉሞ ለኔ ይናገራል። ይህ ማለት ወደ ኮምፒውተር ስናመጣው እኔ ለምሳሌ ኪቦርድ ላይ ኤ ብዬ ጽፌያለሁ እንበል። እኔ እንጂ ኤ ጻፍኩት ለኮምፒውተር ኤ ብሎ አይገባውም። ኤ የኔ ቋንቋ ነው። ለሷይ ኤ የሚለው በፕሮሰሰር ወይም ደግሞ ማይክሮ ፕሮሰሰር ሲፒዩ ብለን በምንጠራው እዚህ ሲስተም ውስጥ በሚገኝ ሲፒዩ አሳያችኋለሁ። ዲቴይል እዚህ ከፍተን ስለምናይ በሲፒዩ አማካኝነት ፕሮሰስ ይደረጋል። የጻፈው ኤ ነው ብሎ ኮንቨርት ያደርገዋል ወደ 0 እና ወደ 1 ዘን እኔ እንደሚገባን ሆኖ ደግሞ እንደገና ተቀይሮ በሞኒተር አማካኝነት አየዋለሁ ማለት ነው። ኦኬ ኢንፑት አስገባለሁ በኪቦርድ በሌላ ኢንፑት ዲቫይስ ለምሳሌ በኪቦርድ አስገብቻለሁ። ዘን ፕሮሰስ ይሆናል። ዘን አውትፑት አለ። ወደ ኖርማል ወደ ዴይሊ እንትናችን ስናመጣው ከሰዎች ጋር ስናወራ እንዴት አደርክ ብል ሰው እንዴት አደርክ እንዳልኩት የሚገባው በምንድን ነው? በማይንዱ በብሬኑ እንዴት አደርክ ነው ያለ ይለዋል ብሬኑ። ዘን መልስ ያመጣልኛል። አንዳንዴ ምንድን ነው የምታወራው ብላችሁ ታውቃላችሁ? ማለት ያወራችሁ የተናገራችሁት ነገርና ሰውየው የተናገራችሁት ሰው የመለሰላችሁ መልስ የተለያየ ሊሆን ይችላል። ስላልገባው በደንብ ፕሮሰስ አልተደረገም፣ ኢንኮድ ዲኮድ አልተደረገም አይምሮ ላይ። ተስፋ ለእናንተ የሰጣችሁ መልስ ሌላ ነው። ወደዚህ ልምጣና ልመልሳችሁና ኢንፑት ያደረኩት ነገር ወደ ኮምፒውተር ቋንቋ ተቀይሮ ፕሮሰስ ይደረጋል ማለት ነው። እንደገና ተቀይሮ ወደ እኔ ቋንቋ በአውትፑት መልክ አየዋለሁ።
ኮምፒውተር ማለት በኤሌክትሪክ ኃይል የሚሰራ ማሽን ነው። ዘን ከተጠቃሚው ለምሳሌ ከኔ ከዩዘር የሚገባ መልእክት የሚገባ ዳታ ፕሮሰስ በማድረግ እንደገና መልሶ የሚፈለገው ኢንፎርሜሽን የሚሰጥ ዲቫይስ ኮምፒውተር ይባላል። ኦኬ ኮምፒውተር አንድ ወጥ ማሽን አይደለም። የሆነ ለምሳሌ ይሄ አንድ ወጥ ገመድ ነው፣ እንደምታዩት ገመድ ነው። ተስዋይ ወጥ ወይም ደግሞ አንድ ብለን እንጠራዋለን። ኮምፒውተር ግን ሲስተም ነው። ኮምፒውተር ሲስተም ብለን ነው የምንጠራው። ሲስተም ማለት የተለያዩ ነገሮች አንድ ላይ ሆነው ለአንድ ዓላማ ራን ሲደረጉ ሲስተም ነው ብለን የምንጠራው። ተስዋይ ኮምፒውተር ሲስተም ነው እና የተለያዩ ነገሮች አሉ፣ የተለያዩ ፐሪፈራሎች አሉ። እነዛ ፐሪፈራሎች ለአንድ ዓላማ ዩዘሩን ያገለግላሉ፣ ተጠቃሚውን ያገለግላሉ ማለት ነው። ኦኬ እያንዳንዱ አብራራለሁ እንዳልኳችሁ። ለምሳሌ ከምን ጀምር? ፐሪፈራሎችን ጀምር። ኮምፒውተር ፐሪፈራልስ የምንላቸው ኦፍኮርስ በተከታታይ የሰጠዋቸው አስተምሮዎች አሉ ስለ ኮምፒውተር። እንደዚህ በፕራክቲካል አይደለም እንጂ በፎቶ አንዳንድ ነገሮች እያስገባቸው ሰራው። ፓርት 1 ፓርት 2 ፓርት 3 ፓርት 4 አድርጌ የምሰራው ቪዲዮ አለ። እሱን እንድትከታተሉ መክራቸዋለሁ። እዛ ላይ ያስቀመጥኩት ምንድነው ኮምፒውተር በአራት ታላላቅ ፓርቶች ከፍያቸዋለሁ። አንዱ ምንድነው ኢንፑት ዲቫይስ። ኢንፑት ዲቫይስ የምንላቸው እንደነ ኪቦርድ፣ እንደነ ማውስ፣ እንደ ስካነር፣ ማይክሮፎን፣ ዲጂታል ካሜራ፣ እነዚህ ኢንፑት ዲቫይስ የሆነ ዳታ ወደ ኮምፒውተር ለማስገባት የሚጠቅሙ ናቸው። አውትፑት ዲቫይስ ደግሞ እዛ የጠቀስኳቸው እነ ሞኒተር፣ እነ ፕሪንተር፣ ስፒከር፣ እነዚህ አውትፑት ዲቫይሶች ናቸው። ማለት ለእኔ ለተጠቃሚው እንደምፈልገው ሆኖ ፕሮሰስ ተደርጎ የመጣው ነገር ለማየት የሚጠቅሙ ናቸው። ይሄ ደግሞ ሲስተም ዩኒት ብለን እንጠራዋለን። ሲስተም ዩኒት ማለት ሲስተም ካቢኔት ወይም ደግሞ ሲስተም ሃውስ፣ እዛ ውስጥ ላሉ ጠቃሚ የሚባሉ የኮምፒውተር ዋና ዋና ነገሮች ሃውስ ነው፣ ቤት ነው ማለት ነው። በደንብ አብራራላችኋለሁ እሱ እንዳልኳችሁ። በተጨማሪ ስቶሬጅ ዲቫይስ ብለን እንጠራቸዋለን። ይህ ጀነራሊ ወርልድ ዋይድ የሆነ ኢንተርናሽናል የሆነ ዲፊኒሽን ነው እየነገርኳቸው ያሉት። ነገር ግን ወደዚህ እንምጣና አሁን አንድ ላይ ያሳያቸዋለሁ ዝም ብዬ። ይህ ሲስተም ዩኒት ብለን ነው የምንጠራው። ከዚህ ሲስተም ዩኒት ውጪ ፐሪፈራልስ ብለን መጥራት እንችላለን። ኢንፑት ዲቫይስ ነው ያካትታል፣ አውትፑት ዲቫይስ ነው ያካትታል። እነዚህ ሁለቱ አንድ ላይ የሚያጣምር ዲፊኒሽን ፐሪፈራልስ። ፐሪፈራልስ ማለት የትኛውም ወደ ሲስተም ዩኒት ኮኔክት በማድረግ ለምሳሌ በማድረግ ስላችሁ ኮኔክተር አለ እዚህ። የኪቦርድ ወደዚህ ሲስተም ዩኒት ኮኔክት ካልሆነ ምንም መስራት አይችልም። እሱ የሚሰራው እዚህ ላይ ኮኔክት በማድረግ የሚሰራ የትኛውም ፐሪፈራል ዲቫይስ ወይም የትኛውም ዲቫይስ ምን ብለን እንጠራዋለን? ፐሪፈራል ዲቫይስ ብለን እንጠራዋለን። ከምን ልጀምር? ከኪቦርድ ጀምር ያለው ይህ ኪቦርድ እንደምታዩት ስታንዳርድ ኪቦርድ ነው ማለት 104 ኪ ያለው ማለት እነዚህ ኪ ብለን ነው የምንጠራቸው። ታሷይ ፕረስ እናደርግ የሆነ ነገር ስንጫን እንጽፋለን፣ ፕሮሰስ ተደርጎ በአውትፑት እናየዋለን። ኢንፑት ማለት ከቴክስት ጋር የትኛውም ጽሁፍ በኪቦርድ ነው የምናስገባው። ቁጥር ሊሆን ይችላል፣ ፊደል ሊሆን ይችላል፣ ወይም ደግሞ አንዳንድ ሲምቦሎች አሉ፣ ምልክቶች ሲምቦሎች አሉ። ስፔሻል ኪስ ብለን የምንጠራቸው እዚህ ያሉ። ስለ ኪቦርድ በተለየ ሁኔታ አንድ ቪዲዮ ሰራለሁ እዛ ስለምታይ። ኤኒዌይስ ኪቦርድ ኢንፑት ዲቫይስ ነው። ከውጭው ዓለም ወይም ከተጠቃሚ ወደ ኮምፒውተር በጽሁፍ ዳታ ለማስገባት የሚጠቅመን ዲቫይስ ነው ማለት ነው። ኪቦርድ ወደ ኮምፒውተር ኮኔክት የምናደርግበት ኪቦርዱ እንዲሰራ ኮኔክት የምናደርግበት ብዙ አይነት ኮኔክተር አለ። ኦፍኮርስ ዩኤስቢ ብለን እንጠራዋለን፣ ዩኒቨርሳል ሰሪያል ባስ ብለን እንጠራዋለን። ፒኤስ2 የሚባል ማለት ሰሪያል የሚባል ማለት ሰሪያል ኮኔክተር። ኤርዌይስ ግን ይሄ ምንድነው? ዩኤስቢ ኮኔክተር ኪቦርድ ነው። ዩኤስቢ ኪቦርድ ብለን መጥራት እንችላለን። ስለ ኪቦርድ ይህንን ያህል ካየን ኪቦርዱ እና ሌላ ነገር ማሳያችሁ። ይህ ማውስ ይባላል፣ ኮምፒውተር ማውስ። ይህ ደግሞ ስፓሻል ዳታ ወደ ኮምፒውተር ለማስገባት ነው የሚጠቀም። ምን ማለት ነው? የሆነ ነገር ለመክፈት ስትፈልጉ ለምሳሌ ስታርት ብላችሁ ለመክፈት የኮምፒውተራችሁ ፕሮግራም ለመክፈት ስትፈልጉ የምታደርጉት ከርሰሩ ፕራክቲካል ያሳያችኋለሁ።
እንደዚህ ማውዝን በማንቀሳቀስ በስክሪናችሁ በሚታየው ከርሰር እየተመራችሁ የፈለጋችሁትን እንድትከፍቱ ይጠቅማችኋል። ማለት የሆነ ሎኬሽን ነው ሎኬት እንድታደርጉ የሚጠቅማችሁ። እዚህ ላይ 3 ነገሮች አሉ። ይሄ ሌፍት ብለን እንጠራዋለን፣ ይሄ ደግሞ ራይት ብለን እንጠራዋለን። ይሄ ስክሮል ነው ማለት ወደ ላይ ወደ ታች የሚደረግ ነገር ካለ በዚህ ነው ስክሮል የምናደርገው። ስለ ማውስ አንድ እንትን እሰራለሁ ማለት ነው፣ ቪዲዮ እሰራለሁ ታያላችሁ። ኤኒዌይስ ዲፊኒሽኑ ኢንፑት ዲቫይስ ነው። ስፔሻል ዳታ ማለት የሆነ ሎኬሽን የሆነ ቦታ ክሊክ አድርጋችሁ የሆነ ነገር እንድትከፍቱ ለመክፈት ነው የሚጠቅማችሁ ማለት ነው። ማውስ እንዴት እንደሚገጣጠምም ሁሉ ነገር ገጣጥሜ እንዴት እንደሚነሳ ኮምፒውተር አሳያችኋለሁ። በመቀጠል ይህንን ነገር ላሳያችሁ። ስፒከር ይባላል። ሌፍት ኤንድ ራይት ኦዲዮ የምንሰማባቸው ድምፅ የምንሰማባቸው እንትን ናቸው። ይሄ አውትፑት ዲቫይስ ነው ኦፍኮርስ። ነገር ግን ከኪቦርድ ጋር አብሮ አንድ የሚያደርጋቸው ምንድን ነው? ፐሪፈራልስ ናቸው። ፐሪፈራል ማለት የትኛውም ዲቫይስ ወደ ሲስተም ዩኒት ኮኔክት በመሆን የሚሰራ ዲቫይስ ፐሪፈራል ብለን የምንጠራው። ኤኒዌይስ ግን ይሄ ስፒከር ነው። ድምፅ ከኮምፒውተር ወደኛ ለመስማት ለምሳሌ ሙዚቃ ለመስማት፣ ፊልም ለማየት፣ የተለያዩ ቪዲዮዎች ለማየት ለምሳሌ ይሄ ቪዲዮ እያያችሁ ይሄ ቪዲዮ እየሰማችሁ ያላችሁ በስፒከር ነው። ስፒከር ድምፅ ለመስማት ማጉሊያ ነው ማለት ነው። እዚህ ላይ ምን አለ? ድምፅ መጨመሪያ እንቀነሻለን። ኦን ኦፍ እናደርጋለን። አሁን ኦፍ ነው፣ ኦን አድርጌዋለሁ። በተጨማሪ ምን አለው? ይሄ 2 ኮኔክተሮች አሉት። ይሄ ሳውንድ ኮኔክተር ብለን ነው የምንጠራው። ወዴት ነው ኮኔክት የምናደርገው? አሳያቸዋለሁ። ፖርቶች አሉ እዚህ ላይ ሲስተም ዩኒት ላይ ዲቴይል ስለሱ ብቻ አስተምራቸዋለሁ አሁን። ይሄ ደግሞ ዩኤስቢ ፖርት ነው። ይሄ ፓወር እንዲያገኝ ሲያደርገው፣ ይሄ ደግሞ ድምፅ እንዲተላለፍ የሚጠቅመው ኮኔክተር ነው ማለት ነው፣ ስፒከር። ኦኬ፣ በመቀጠል ማሳያችሁ ይህ ሞኒተር ይባላል። ስክሪን ነው እንደምታዩት። ኤልሲዲ 2 አይነት ሞኒተር ነው ያለው። ሲአርቲ እና ኤልሲዲ ብለን እንጠራዋለን። ይሄ ኤልሲዲ ሞኒተር ብለን ነው የምንጠራው። ማለት ፍላት ስክሪን ነው እንደምታዩት፣ ፍላት ስክሪን ነው። በሷይ ሲአርቲ ብለን የምንጠራው ደግሞ ልክ የድሮ ቴሌቪዥን ማለት መስተዋት ነው። ይሄ የድሮ ቴሌቪዥን ሲአርቲ የድሮ ኦፍኮርስ በዚህ ጊዜ የለም። ብዙ ጊዜ በዚህ ሰዓት የሚገዛው ዘመናዊ ይሄ ፍላት ስክሪን ነው ማለት ነው። እና ይሄ ኤልሲዲ ማለት ከሊኩዊድ የተሰራ ነው ማለት ነው። ሊኩዊድ ነው ማለት ነው። ሊኩዊድ ክሪስታል ዲስፕሌይ ማለት ነው ኤልሲዲ ማለት። ይሄ ለምንድን ነው የሚጠቅመን? ኢንፑት በኪቦርድ ስናስገባ ቅድም እንዳልኳችሁ ፕሮሰስ በሲፒዩ ይደረግና ለእኛ ፕሮሰስ የሆነውን የሚያሳየን አውትፑት ዲቫይስ ነው። እዚህ ላይ ነው የምናየው። ለምሳሌ አሁን እያያችሁ ያላችሁት በሞባይልም ቢሆን በኮምፒውተር በዲስክቶፕም በላፕቶፕም ቢሆን እያያችሁ ያላችሁት በስክሪን ነው። ሜቢ ኤልሲዲ ሊሆን ይችላል፣ ሲአርቲ ሊሆን ይችላል። ሞባይላችሁ ደግሞ ኦልሬዲ ስፔሻሊ አንድሮይድ ስማርትፎን ከሆነ ኤልሲዲ ነው ማለት ነው፣ ታች ስክሪን ከሆነ። ይሄ ኤልሲዲ ሞኒተር እንለዋለን። ለዚህ የሚያስፈልጉት ነገሮች ምን ምን ናቸው? ይህ ባይዞ ምንም አይደለም። እዚህ ፕሮሰስ የሆነው ነገር በኢንፑት ዲቫይስ አማካኝነት እዚህ ፕሮሰስ የሆነው ነገር ማሳያ ብቻ ነው። ይሄ ሞኒተር ነው እንጂ ኮምፒውተር አይደለም። ከኮምፒውተር ከዋናው ከሲስተም ዩኒት እዚህ ላይ ያለው ኢንፎርሜሽን ወደዚህ አምጥቶ ይሄ ነው የጻፍከው፣ ይሄ ነው ኢንፑት ያደረግከው ብሎ ፕሮሰስ የተደረገ ነገር የሚያሳየን ዲቫይስ ነው ማለት ነው። ይሄ አውትፑት ዲቫይስ በት ፐሪፈራል ዲቫይስ። ኦኬ፣ እዚህ ላይ ኬብሎች አሉ ሳያችኋለሁ። ይሄ ሲስተም ዩኒት ነው። ከዛ በፊት ግን ስለ ፕሪንተር ላሳያችሁ። ይህ ፕሪንተር ብለን ነው የምንጠራው። ሌዘር ጄት ፕሮ ይላል እዚህ ላይ ጽሁፉ ነገር ላይ ታያችሁ እናንተ። ሌዘር ጄት ፕሪንተር ነው። ይህ ፕሪንተር ለምንድን ነው የሚጠቅመን? ለምሳሌ የሆነ ነገር ጽፈናል እንበል። ማይክሮሶፍት ወርድ በመክፈት የሆነ ጽሁፍ ጽፈናል። ያ የጻፍነው ጽሁፍ በሞኒተር አይተነዋል እና በወረቀት ለመያዝ ከፈለግን ፕሪንተር ነው የምንጠቀመው።
ሶፍት ኮፒ የሆነ አውትፑት ማለት በፕሪንተር የምናየው በስክሪናችን የምናየው የትኛው ጽሁፍ ፕሪንት ለማድረግ የሚጠቅመን ወይም ደግሞ ወደ ወረቀት ወደ ሃርድ ኮፒ ለመቀየር የሚጠቅመን ዲቫይስ ፕሪንተር ብለን እንጠራዋለን። ፐሪፈራል ዲቫይስ ነው። እንትኑ ደግሞ ካታጎሪው ደግሞ አውትፑት ዲቫይስ ነው። አውትፑት ዲቫይስ የተባለበት ለዩዘሩ ከሲስተም ዩኒት ወይም ደግሞ የተሰራው ስራ ለዩዘሩ የሚሰጥ ስለሆነ ነው አውትፑት ዲቫይስ አለ። ኢንፑት ዲቫይስ የሚባሉ ብዙ ጊዜ እንዳም ሁል ጊዜ እንጂ ምን የሚያደርጉ ናቸው? ከናንተ የሆነ ነገር ወደ ኮምፒውተሩ ለማስገባት የሚጠቅማችሁ ነገሮች ናቸው። ፕሪንተር ይባላል። እና ፕሪንተሩ እዚህ ላይ ስክሪን አለው እንደምታዩት። አንዳንድ ነገሮች ለምሳሌ ወረቀት የለም ይሄን ያክል ፕሪንት አድርጋል። አንዳንድ ነገሮች ኤረርም ካለ ስህተትም ካለ መልእክት የሚሰጣችሁ ስክሪን ነው የፕሪንተሩ ስክሪን። እዚህ ላይ ወረቀት የምታስገቡበት ቦታ ነው። አንዳንዴ ይሄ ይበላሻል። እሷ ወረቀት እዚህ የምታስቀምጡ ትችላላችሁ። ሁለተኛ ኦፕሽን ነው። ወረቀት እዚህ ሊገባ ይችላል ወረቀት። በተጨማሪ የኛውን ልክፈትና ይሄ ማለት ነው ቀለም እንዴት እንደምናስገባ ያሳያችሁ ፈልጌ ነው። ይሄ ክፍተት ኦፍኮርስ ቀለሙ ወጥቷል። ይሄ ኢንኩ ነው ወይም ቀለም ነው። ካርትሪጅ ብለን የምንጠራው ይሄ እናስገባዋለን። እንደዚህ እናስገብተን እንዘጋለን። በኬብል አማካኝነት ኮኔክት እናደርገዋለን። አሳያችኋለሁ እንዴት ኮኔክት እንደሚደረግ። ይሄ አሁን ወደ ትልቁ ነገር መጣ። ሲስተም በጣም ብዙ ነገሮች ነው እዚህ ላይ የምናየው። በጣም ብዙ ነገር አሳያችኋለሁ እዚህ። ይሄ ሲስተም ካቢኔት ወይም ደግሞ ሲስተም ዩኒት ብለን የምንጠራው ብዙ ጊዜ በተለምዶ ሲፒዩ ተብሎ ይጠራል። ነገር ግን ሲፒዩ የሚባለው ማይክሮ ፕሮሰሰር ብለን የምንጠራው በጣም ትንሽዬ የኮምፒውተር ፓርት ወይም ደግሞ ብሬን ኦፍ ኮምፒውተር የኮምፒውተር ብሬን ነው ወይም ማይንድ ብለን የምንጠራው ነው ሲፒዩ የሚባለው እንጂ ሲስተም ዩኒት ነው የሚባለው። ሲስተም ዩኒት ማለት ሲስተም ሃውስ፣ ሲስተም ካቢኔት በውስጥ ያሉ ትናንሽ እቃዎች ግን በጣም ጠቃሚ እቃዎች ምን ማድረጊያ መያዣ ነው። ይህ አለ ልክ እቃዎቻችን ውጭ እንደማንጥቅ ቤት አስገብተን ኖርማሊ ቁልፍ እንደምናደርግበትና ከፍተን ራሳችን እንደምንገባ እንደምንወጣ ልክ እንደዚሁ ይህ የውስጥ ያሉ እቃዎች ውስጥ ያሉ ኮምፒውተር ዲቫይሶች ቤት ነው ማለት ነው። እና በተለይ ኮምፒውተሩ ተጠቅመንበት ከነበረና ለሜንቴናንስ ሊሆን ይችላል፣ ለጥገና፣ ለተለያዩ ነገሮች ኮምፒውተር ለመክፈት በጣም ይህንን እንድታደምጡ እንፈልጋለሁ። ዝም ብላችሁ መክፈት ያለባችሁ። ምክንያቱም ለምንድን ነው? ለምሳሌ ይሄ የምታዩት ዲቫይደር ነው። ይሄ ዲቫይደር እዚህ ላይ በመላጥ ኤሌክትሪክ ቢይዘው ምንድነው መሆኑ? እሞታለሁ ያለ ምንም ነገር ማለት ነው። ምንድነው እዚህ ላይ ያለው ቻርጅ፣ እዚህ ላይ ያለው ቮልቴጅ ምንድነው እኔን ይገድለኛል። ብዙ ነው ታስዋይ እኔ መቋቋም አይችልም። እሱም ሰው ይሄንን ከያዘ ኤሌክትሪክ ከያዘ ይሞታል። ወደዚህ ስናመጣው ኢቭን ኮምፒውተሯ ፓወር ኮኔክት አይደለም፣ ፓወር የላትም። ነገር ግን ከ3 ቀን ከሳምንት ከወር በፊት ተጠቅማችሁ ሊሆን ይችላል። አሁን ለመክፈት ዝም ብላችሁ ከፍታችሁ ከገባችሁ እናንተ ሳትሆን የምትጎዱት ዲቫይሱ ይበላሻል። ምን ይባላል? ኢኤስዲ ብለን እንጠራዋለን። ኢኤስዲ ማለት ኤሌክትሮስታቲክ ዲስቻርጅ ማለት ነው። ኤሌክትሮስታቲክ ዲስቻርጅ ፕሮብሌም ነው፣ ችግር ነው። ለሷይ ይህ ችግር መቼ ነው የሚፈጠረው? ሁለት የተለያየ ቮልቴጅ መጠን ያላቸው ነገሮች ሲነካኩ የሚፈጠር ነው። ለምሳሌ ማዞር ቦርድ ውስጥ ወይም ደግሞ ውስጥ ባሉ እቃዎች በፓወር ሳፕላይ መክፈት አልችልም። ኦፍኮርስ ማዞር ቦርድ ውስጥ ወይም ሌላ ቦታ ላይ ያሉ ኤሌክትሮኒክ ዲቫይሶች አሉ። ፓወር ሴቭ አድርገው መቆየት የሚችሉ እቃዎች አላሳያቸዋለሁ። እነዚያ እቃዎች ፓወር ይዘው ስለሚቆዩ እኛ ላይ ደግሞ ፓወር አለ፣ ቮልቴጅ አለ። እነሱ ላይ ያሉ በጣም ትንሽ ነው። ሲነካካ ከኛ ጋር እኛ ሳንሆን የምንጎዳው እሱ ይበላሻል።
አንድ ጊዜ አስታውሳለሁ አንድ ጓደኛዬ ዝም ብሎ በጣም ምርጥ ኮምፒውተር ነው ይሰራል እና አያለው ብሎ ከፍቶ ሲፒዩን ያዘው እና ብዙ ጊዜ ሲፒዩ ካያችሁ እሾህ የሚመስል ነገር አለ ፒን እና ያ ፒን ለካ ሳያስበው ምን አድርጎታል አጥፎታል። ሲመልሰው ሲፒዩ ተበላሽቷል። ኢኤስዲ አጋጥሞታል ማለት ነው። ፕላስ ደግሞ ታጥፏል፣ ቤንት ሆኗል እነዛ ፒኖች። ብዙ ጊዜ ዲቫይሶቻችን ያለ እድሜያቸው መንገድላቸው እኛ ነን። ተስፋ ማድረግ ያለብን ጥንቃቄ መውሰድ አለብን ማለት ነው። ባይዘው ወይ ሞኒተር መክፈት አንችልም። በተለይ በአይቲ ሙያ ደረጃ ሞኒተር መክፈት አንችልም። ፓወር ሳፕላይ ዝም ብለን በሙሉ ፓወር ሳፕላይ ማውጣት እንችላለን እንጂ ፓወር ሳፕላይ ውስጡ ከፍተን ጥገና ማድረግ አንችልም። ለምንድን ነው? በኤሌክትሪክ ሙያ የተማረ ሰው የኤሌክትሪክ ባለሙያ ብቻ ነው ይህንን ዲቫይስ መስራት የሚችል እንጂ ሰው ሊገድል የሚችል ፓወር ሴቭ አድርጎ ይቆያል ማለት ነው። እና ወደዚህ እንምጣና ምንድነው የምናደርገው? ኢኤስዲ ለመከላከል ኢኤስዲ ፕሮብሌም ነው ብያቸዋለሁ። ዲቫይሱን የማበላሸት አቅም አለው። ታስዋይ መጀመሪያ የምናደርገው አንቲስታቲክ ውሪስት ስትራፕ ብለን የምንጠራው እቃ አለ። ውድ ነው፣ እዚህም ኢትዮጵያ ልናገኘው እንችላለን። ነገር ግን እናደርጋለን ሲምፕል ግራውንዲንግ እና እጃችን ከሜታሉ ጋር እናስተዋውቃለን። ለትንሽ ሰከንዶች እንደዚህ እናስተዋውቃለን ማለት ነው። ምን ያደረግን ነው? እየተጫወትን እየቀለድን አይደለም። ሲሪየስሊ ኮምፒውተራችን እንዳይበላሽ ጥንቃቄ እየወሰድን ነው ማለት ነው። እንደ አይቲ ባለሙያ ይህን ካደረግን በኋላ ለጥቂት ሰከንዶች መክፈት እንችላለን። የምንከፍትበት ብዙ ጊዜ የተለያዩ ሲስተም ዩኒቶች የተለያየ በር አላቸው፣ መክፈቻ እንትን አላቸው፣ ሎከር ማለት ነው። ለምሳሌ የቤታችን ቁልፍና የቤታችን በር ያለበት ቦታና ሌሎች ሰዎች በር ያለበት ቦታ ይለያያል። ዳስዋይ እንደየማኑፋክቸረሩ ለምሳሌ ይሄ ዴል 710 ነው፣ 710 ሞዴል ነው። እንደምታዩት ምናልባት ታያችሁ ይችላል። ዴል 710 የሚከፈት በጎን ነው። ከ790 በታች ደግሞ በዚህ በስተጀርባ ነው። እሷ አይታችሁ ራሳችሁ ታውቁታላችሁ እንዳይላችሁ ማለት ነው። አይጠፋባችሁ እንዴት እንዳለ። ይሄ እንደዚህ ነው የሚከፈተው ማለት ነው። እሷ ይህንን በመያዝ ወደታች ትገዋለሁ። እንደዚህ ተከፍቶልኛል። ይሄ ኮምፒውተር ኬዝ ብለን ነው የምንጠራው። ምን ማለት ነው? ክዳን ማለት ይሄኛው ነገር የሚዘጋልን ክዳን ነው። ይሄን አስቀምጧል ሜታ ነው። እዚህ ላይ ኮምፒውተሩ በጣም ቆሽሿል ኦፍኮርስ። ነገር ግን ዛሬ የማሳያችሁ ነገር ምንድን ነው? እዚህ ላይ ይታያችኋል። ይሄ ሃርድ ዲስክ ብለን ነው የምንጠራው። ሃርድ ዲስክ አወጣዋለሁ። ሁለት ነገሮች፣ ይሄ ዳታ ወደ ሃርድ ዲስኩ ወይም ደግሞ ከሃርድ ዲስኩ ዳታ ለማስተላለፍ የሚጠቅም ነው። ሳታ ብለን እንጠራዋለን። ይሄኛው ሳያችኋለሁ አውጥቼ። ይሄ ደግሞ ፓወር ወደ ሃርድ ዲስክ የሚያስተላልፍልን ይሄም ሳታ ፓወር ኮኔክተር ነው። ይሄ ሃርድ ዲስክ ይባላል። ሃርድ ዲስክ ለምንድን ነው የሚጠቅመን? ሃርድ ዲስክ በጣም ጠቃሚ ከሚባሉ የኮምፒውተራችን ዋና እቃ ነው። ባይዞይ ኮምፒውተር የሃርድዌር እና የሶፍትዌር ኮሌክሽን ነው። የሃርድዌር እና የሶፍትዌር ጣምራ ነው። ያለ ኮምፒውተር ማለት ኮምፒውተር ሃርድዌር ያለ ሶፍትዌር አይሰራም። ሶፍትዌርን ካለ ሃርድዌር ከሌለ ምንም የለንም ማለት ነው። ታስዋይ ሶፍትዌሩ በመጀመሪያ ደረጃ ኮምፒውተራችን የሚያስፈልጋት አይነት ሶፍትዌር ሲስተም ሶፍትዌር ወይም ደግሞ ኦፕሬቲንግ ሲስተም ብለን እንጠራዋለን። የትኛውም ሶፍትዌር ስንጭን የምንጭነው ሃርድ ዲስክ ላይ ነው።
ፕላስ ከራም ጋር በትይዩ አሳያችኋለሁ። ራም እና ሃርድ ዲስክ ያላቸው ልዩነት በደንብ አሳያችኋለሁ። ኦፍ ኮርስ ማለት እንዲገባችሁ ሁለቱም ፓራሌል ላሳያችሁ። ይሄ ኮምፒውተር ራም ብለን እንጠራዋለን። ይሄ ደግሞ ኮምፒውተር ሃርድ ዲስክ ብለን እንጠራዋለን። ሁለታቸው ያለው ልዩነት ምንድነው? ይሄ ሰከንደሪ ስቶሬጅ ብለን ነው የምንጠራው፣ ሰከንደሪ ስቶሬጅ ዲቫይስ። ይሄ ደግሞ ፕራይመሪ ስቶሬጅ ዲቫይስ ብለን ነው የምንጠራው። እና ሰከንደሪ እና ፕራይመሪ ስቶሬጅ ዲቫይስ ልዩነታቸው ምንድነው? ኦኬ ኮምፒውተራችሁ ኦን ስታደርጉ ፓወር ስትሰጡት ሲነሳ ሎዲንግ የሚል የሆነ የሚተላለፍ ነገር ታያላችሁ። ቡቲንግ ብለን እንጠራዋለን። ኮምፒውተር ቡት ማለት ኮምፒውተር ሲነሳ ማለት ነው። ኮምፒውተር መነሳት ማለት ነው። እንዳልኳችሁ ግን ቅድም ኮምፒውተራችን ያለውና የሶፍትዌር ኮሌክሽን ነው ጣምና ነው ብያችኋለሁ። ሶፍትዌሩ የሚቀመጠው እዚህ ላይ ነው። ኦፕሬቲንግ ሲስተም ከጫነው ኮምፒውተራችን ላይ የጫነው እዚህ ላይ ነው። ኮምፒውተራችን ጠፍቶ ያለ ኦፍ እያለም ያለው እዚህ ላይ ነው። ኦፕሬቲንግ ሲስተም አለው። ኮምፒውተር ጠፋ እንጂ ኦፍ አደረግነው እንጂ ወይም ፓወር ጠፍቶ ወይም ራሳችን ሻትዳውን አድርገን ተርን ኦፍ አድርገን አጠፋ ነው እንጂ ኦፕሬቲንግ ሲስተሙ እዚህ ውስጥ አለ። ኦኬ ኦን ስታረጉ ኮምፒውተራችሁ ምንድነው የሚሆነው? ይህ ፐርማነንትሊ ስቶሬጅ ዲቫይስ ብለን እንጠራዋለን። እዚህ ላይ ያስቀመጥነው የትኛው ሶፍትዌር የትኛው ዳታ አይጠፋም ራሳችን እስክናጠፋው ድረስ። ይሄ ግን ቴምፖራሪ ነው። ምን ማለት ነው? ራሳችን እዚህ ላይ አናስቀምጥም። ምን ሲሆን ነው ይሄ ዳታ የሚይዘው? ኮምፒውተራችን ኦን ስናደርገው ኦፕሬቲንግ ሲስተም ከዚህኛው ዲቫይስ ከሃርድ ዲስክ ለጊዜው ራም ላይ ካልሆነ ኮምፒውተራችን መነሳት አይችልም። ቡቲንግ ወይም ደግሞ ኮምፒውተር ሲነሳ የምናየው ሎዲንጉ ኦፕሬቲንግ ሲስተም ለጊዜው ከሃርድ ዲስክ ወደ ራም ማለት ነው። ኮምፒውተር ኦን ሆነ ማለት ኮምፒውተር ኦን አድርገን ኮምፒውተር ፓወር ሰጥተን ተነስቶ እየሰራን ከሆነ ለጊዜው ያለነው ራም ላይ ነው። ብዙ ጊዜ ካያችሁ ሴቭ ካላረጋችሁት፣ ለምሳሌ ማይክሮሶፍት ወርድ ውስጥ የተለያየ ዶክመንት እያዘጋጃችሁ ማለት አንድ ዶክመንት እየሰራችሁ እያለ መብራት ከጠፋ ደግማችሁ አታገኙት። እዚህ ላይ አላስቀመጣችሁት። የነበረው ራም ላይ ነበር። ባይዞ ወይ አንድ የሚጠቅም ነገር ልንገራችሁ፣ ማለት እንደ ምክር ማለት ነው። የራማችሁ ስፔስ የራማችሁ የሳይዝ ስፋት ለምሳሌ ይሄ 2 ጂቢ ነው። የሳይዝ ስፋት የኮምፒውተራችሁ ፍጥነት ይወስናል። ኮምፒውተራችሁ ፈጣንም የሚሆነው በጣም ዝቅ ያለ ፍጥነትም የሚኖረው በራማችሁና በሲፒዩአችሁ ነው። ኦፍኮርስ ዋናነት ግን ራም ሁለተኛ ሶስተኛ ራም ጨመራችሁ ኮምፒውተራችሁ ላይ የኮምፒውተራችሁ ስፒድ መጨመር ትችላላችሁ። ኤኒዌይስ ግን ወደ አንድ ኤግዛምፕል ንገራችሁና እነዚህ ሁለት በደንብ የሚያብራራልኝ ነገር ላሳያችሁ። ሃርድ ዲስክ እንደ ሼልፍ ቁጠሩት። የራም ደግሞ እንደ ቴብል ቁጠሩት። እንደዚህ ቴብል ለምሳሌ እዚህ ላይ ወረቀቶች የተለያዩ ወረቀቶች ኦርጋናይዝ ለማድረግ እዚህ እንትን ማድረግ ይችላሉ። የተለያዩ ወረቀቶች አሉ። የሆነ ኦርጋናይዝ ያሉ ብልሽት ያሉ ቦታቸው ያልያዙ ነገሮች ካሉ ባይዞች ብዙ ጊዜ የምንሰራው ቴብል ላይ ነው። ኢቭን የምንጽፈው ቴብል ተደግፈን ፔፐራችን ያለን ሁሉ ነገር ኦርጋናይዝ የምናደርገው ኦፊስ ቴብል ላይ ነው። ነገር ግን ኦርጋናይዝ ያደረኩ ሰራው ሰርቼ እንደገና ቴብሉ ላይ አላስቀምጠው። የማስቀምጠው የት ነው? ኦልሬዲ የተዘጋጀ የተሰራ ነገር ስለሆነ እንዳይጠፋ በተመቻቸ ቦታ ላይ ነው የማስቀምጠው። ሸልፍ ላይ ነው የማስቀምጠው፣ ወይም ሎከር ውስጥ ላስቀምጠው እችላለሁ። ፋይል ካቢኔት ውስጥ ነው የማስቀምጠው። ኦኬ ይሄ ጊዜያዊ ስቶሬጅ ነው። ጊዜያዊ የሆነ ነገር እስክሰራ ድረስ ነው። ለወደፊት ግን ማለት የሚጠቅም ነገር የማስቀምጠው ግን ቴብል ላይ ሳይሆን እንዳይጠፋ የማስቀምጠው
ሼልፍ ላይ ነው። ይሄ እንደ ራም ወሰዱት። ይሄ ደግሞ እንደ ፋይል ካቢኔት ወይም እንደ ሼልፍ ወሰዱት። ፐርማነንት ስቶሬጅ ዲቫይስ ነው፣ ቴምፖራሪ ስቶሬጅ ዲቫይስ ነው። ኮምፒውተር ኦን ሆናለች ማለት ያላችሁት ራም ላይ ነው። ለምሳሌ ማይክሮሶፍት ወርድ ራን ስታረጉ ስትከፍቱ የሚከፈተው ራም ላይ ነው። ለሷይ መብራት ሳይጠፋባችሁ ወይም ደግሞ የሆነ ፓወር መቆራረጥ ሳያጋጥማችሁ እያንዳንዱ የሰራችሁት ነገር ሴቭ ማድረግ ያለባችሁ ወደ ሃርድ ዲስክ ወደ ፍላሽ ሰከንደሪ ስቶሬጅ ዲቫይስ ነው። ፍላሽ ወደ ሲፒዩ ወደ ሌላ ፐርማነንትሊ ሴቭ ሊያደርግላችሁ የሚችለው ቦታ ላይ ማስቀመጥ ያለባችሁ ለዚህ ነው። ራም ሃርድ ዲስክ ራም አንድ ጥንቃቄ እንድታደርጉ የምነግራችሁ ምንድነው ይሄ ራም ቺፕ ብለን ነው የምንጠራው። ይሄኛው መያዝ ያለባችሁ እኛው ከያዛችሁ ኤስዲ ያልኳችሁ ነገር ሊያጋጥም ይችላል፣ ሊበላሽ ይችላል። ራሙ በጣም ውድ ነው። ለ2 ጂቢ ወደ 1200 እስከ 1500 ይሄዳል ማለት ነው። 2 ጂቢ ሃርድ ዲስክ አሳይቻችኋለሁ፣ ራም አሳይቻችኋለሁ። እንምጣው እዚህ ላይ ሲዲ ድራይቭ አለ። እዚህ ላይ ሲዲ ድራይቭ አለ። ይሄ ሲዲ ድራይቭ ፓወር ካለው ኮምፒውተሩ ስነካው ይሄ ይወጣል። ሲዲ አስገብቼ ወደ ሲዲ ባዶ ሲዲ ካስገባው ወደ ሲዲው ዳታ ማስቀመጥ ይችላል፣ ሴቭ ማድረግ ይችላል፣ በርን ማድረግ ይችላል። ሲዲው ላይ ደግሞ ዳታ ካለ ወደ ኮምፒውተር ኮፒ ማድረግ ይችላል። ይሄም በሌላ ቪዲዮ አሳያችኋለሁ። ሲዲ ድራይቭ ይባላል። ሲዲ ድራይቭ ማለት መሸፈን ነው አይደል? ለሷይ ሲዲውን ወይም ዲቪዲውን አስገብታችሁ ድራይቭ የሚያደርግላችሁ እንዲሰራ የሚያደርግ ስለሆነ ሲዲ ድራይቭ ይባላል። ይሄ ፓወር ሳፕላይ ይባላል። ፓወር ሳፕላይ እንደምታዩት ይሄ ፓወር ሳፕላይ ይባላል። እነዚህ የኤሌክትሪክ ገመዶች ሁሉ ኮኔክት የሆኑት ማለት ያሉት እዚህ ላይ ከዚህ ነው ፓወር ወደ ሌላው ኤሌክትሮኒክ ማለት ወደ ሌላው ዲቫይሶች የሚያከፋፍሉት ማለት ነው። ዋና ፓወር አከፋፋይ ይሄ ነው። ፓወር ሳፕላይ ፓወር የሚያከፋፍልልን እቃ ነው ማለት ነው። እሺ ፓወር ሳፕላይ ለምንድን ነው የሚጠቅመው? ምንድን ነው የሚሰራው? ፓወር ሳፕላይ እዚህ ላይ ይሄ ዲቫይደር ነው እንደምታውቁት። ይሄ ከወሉ ወይም ከግድግዳው ፓወር ኮኔክት አድርጌ ፓወር አለው እንደምታዩት ሆኖ ይሆናል ማለት ነው። ዘን እዚህ ላይ ያለው ቮልቴጅ 220 ነው። 220 ደግሞ ኮምፒውተራችን ውስጥ ብናስገባው ኮምፒውተራችን አመድ ነው የምናገኘው። ለምሳሌ ኮምፒውተራችን ላይ ያሉ እቃዎች ስፔሻሊ እነዚህ ሁሉም እዚህ ላይ ያሉ ደቃቃ እቃዎች የሚሸከሙት ፓወር በጣም ትንሽ። ኮምፒውተራችን ላይ በጣም ትልቁ የሚባል እቃ ማዘርቦርድ ወይም ሃርድ ዲስክ የሚያስፈልጋቸው ቮልቴጅ 12 ቮልቴጅ ነው። ከዛ አነስ ያሉ ደግሞ 5 ቮልቴጅ የሚያስፈልጋቸዋል። ከዛ አነስ ያሉ ደግሞ መጨረሻ 3.3 ቮልቴጅ የሚያስፈልጋቸዋል። ዛስፋይ ይሄ 220 በቀጥታ እንደዚህ ለምሳሌ ኮኔክት ላደርግና ወደዚህ ኮኔክት ሳደርግ ፓወር ሳፕላይ 220 ቮልቴጅ ተቀብሏል። ፓወርፉል ነው። ይቀበልና ምን ያደርጋል? ፓወሩ ለራሱ ይዞ ሌሎቹ ከ12 5 3.3 እንዳስፈላጊነታቸው ፓወር ያከፋፍላል። ይሄ ዲሲ እና ኤሲ ብለን የምንጠራው ነገር አለ። ኤሲ አልተርናቲቭ ከረንት ነው። ይሄ ኤሲ ብለን የምንጠራው በቀጥታ ከግድግዳው የሚመጣው ፓወር ኤሲ ነው። አልተርናቲቭ ተቀያያሪ ቫሪያብል ነው። ይሄ ተቀያያሪ ፓወር ሳፕላይ ይቀበልና ዲሲ ዳይሬክት የሆነ ኮንስታንት የሆነ ተመሳሳይ የፓወር ፍሎ እንዲኖር ያደርጋል። that's why ፓወር ሳፕላይ ኮንቨርትስ ኤሲ ቱ ዲሲ አልተርናቲቭ ከረንት ቱ ዳይሬክት ከረንት። ኦኬ ስለ ፓወር ሳፕላይ ይሄ ይመስላል። ሌላው
ሌላው ይህ ፋን ብለን እንጠራዋለን። ፋን ኮምፒውተራችን ሙቀት ስለሚፈጥር ሙቀቱን ንፋስ ፕሮቫይድ በማድረግ ንፋስ በመፍጠር ሙቀትን የሚያጠፋልን እንትን ነው። ሂት ሲንክ የሚባል ፓርት አለ እዚህ። ሂት ሲንክ ከፋን በታች ከሲፒዩ በላይ የሚገኝ ነው። ለምንድን ነው የሚጠቅመው? ከአሉሚኒየም ስለተሰራ ፋኑ እሱን ኩል ያደርገዋል ወይም ደግሞ ቅዝቃዜ ይሰጠዋል። እሱ ሂት ሲንክ ደግሞ በቀጥታ ሲፒዩን ያቀዘቅዛል ማለት ነው። ኢንዌይስ ኦልሬዲ ከዚህ በታች ከፋኑና ከሂት ሲንከሩ በታች ያለው ሂት ሲንክ ይባላል። ከዛ በታች ያለው ሲፒዩ ይባላል። ሲፒዩ እንደምታዩት ኢሜጁ ላይ የሚጠቅመው ለምንድን ነው? ቅድም ያልኳችሁ ነው። የኛ ብሬን ለምንድን ነው የሚጠቅመው? አይምሮአችን ለምንድን ነው የሚጠቅመው? ልክ የኛ አይምሮ ለኛ የሚጠቅመንን የሚሰጠንን ፋንክሽን ሲፒዩ ወይም ደግሞ ማይክሮ ፕሮሰሰር ለኮምፒውተራችን ይሰጣል ማለት ነው። የትርጉም ስራ ወይም ደግሞ የፕሮሰሱ ስራ የሚሰራልን በጣም ትንሽ የዲቫይስ ግን ፓወርፉል ለኮምፒውተራችን በጣም አስፈላጊ ዲቫይስ ነው ሲፒዩ ማለት ነው። ሲፒዩ ሴንትራል ፕሮሰሲንግ ዩኒት ብለን ዲፋይን እናደርገዋለን። አብሪቬሽን ነው። የሴንትራል ፕሮሰሲንግ ዩኒት በጣም ጠቃሚ ነገር ነው ማለት ነው። ኮምፒውተር ያለ አእምሮ የሆነ ሰው አስብ፣ ያለ ሲፒዩ ደግሞ ኮምፒውተር ምንም ሊሰራ አይችልም ማለት ነው። ሲፒዩ ሌላው እንደምታዩት ይሄ ግሪን የሆነ ኤሪያ ይታያቸዋል። ግሪን ኤሪያው ማለት ነው። ይሄ ኦልሬዲ ግሪን ኤሪያው ማዘርቦርድ ብለን ነው የምንጠራው። ማዘርቦርድ ለምንድን ነው የሚጠቅመን? ከኔሙ በመነሳት ኦፍኮርስ ሀርት ኦፍ ኮምፒውተር ብለን ነው የምንጠራው። የኮምፒውተር ልባችን ለምንድን ነው የሚያገለግልን? የደም ዝውውር ከሁሉ አካላታችን ጋር ይገናኛል። ምክንያቱም ደም ስለሚያዘዋውር የኛ ልብ። ይሄ ማዘርቦርድ የምንለው ፓርት እያንዳንዱ ፐሪፈራል ዲቫይስ በቀጥታም በተዘዋዋሪም ከማዘርቦርድ ጋር ኮኔክት ይደረጋል። ለምሳሌ እዚህ ላይ በስተጀርባ የምታዩት ስለ ፖርቶች በሰፊ ከትንሽ ቆይታ በኋላ አሳያቸዋለሁ። ኦፍኮርስ ይሄ ቪጂኤ ፖርት ብለን እንጠራዋለን። ይሄ ቪጂኤ ፖርት ወደ ሞኒተር እና ወደ ሲስተም ዩኒት የሚያገናኝና ቪዲዮ የሚያስተላልፍ ፖርት ነው። ይሄ ፖርት ያለው ማዘርቦርድ ላይ ነው። እነዚህ ፖርቶች ሁሉ ሌላ ፐሪፈራል ዲቫይስ ኮኔክት የሚሆኑባቸው ቦታዎች ናቸው፣ ግን ያሉት ማዘርቦርድ ኮኔክት የምናደርገው ማዘርቦርድ ላይ ነው። ይህ የማዘርቦርድ አንዱ ቦታ ነው ማለት አንዱ ዳይሜንሽን ነው። እንደምታዩት በጣም ሰፊ እንትን ነው። እንደምታዩት ግድግዳዎች የእነዚህ ፖርቶች የተተከሉባቸው ቦታ ናቸው ማለት ነው። ስለዚህ እንዳልኳችሁ ማዘርቦርድ ማለት የኮምፒውተሩ ልብ ነው። እያንዳንዱ ፐሪፈራል ዲቫይስ በቀጥታም በተዘዋዋሪ ከማዘርቦርድ ጋር ኮኔክት ይደረጋል። ማዘርቦርድ ሰፊ ወይም ትልቁ የኮምፒውተራችን ፓርት በሳይዝ ትልቅ ነው። ብዙ ጊዜ ግሪን ከለር ይኖረዋል። አንዳንዴ ደግሞ ሰማያዊ ብሉ ይሆናል ማለት ነው። በተለያዩ ፕሮዳክቶች በተለያዩ ብራንዶች እንዳለ ዴል ነው። ብዙ ጊዜ ዴል ላይ ግሪን ነው የማየው። አሰር ተመሳሳይ ግሪን፣ ሌላ አንዳንድ ምርቶች ደግሞ ብሉ ይጠቀማሉ። ኤንዌይስ ማዘርቦርድ ለዛ ይጠቅማል። ሌላው ያላብራራላችሁ ነገር ምንድን ያለው ይሄ እነዚህ ከለርፉል የሆኑ ኬብሎች ከፓወር ሳፕላይ የመጡ ናቸው። እንዳልኳችሁ የተለያየ ስም አላቸው። ይሄ ሳታ ኬብል ብለን እንጠራዋለን። ሳታ ፓወር ኬብል ብለን እንጠራዋለን። ይሄ ደግሞ ሜይን ፓወር ኮኔክተር ብለን የምንጠራው በጣም ትልቁ ፓወር የሚሸከም ወደ ማዘርቦርድ ኮኔክት የሚሆን ነው። እንደምታዩት ወደ
25 ፒኖች አሉት፣ 25 ሆሎች አሉት። ኦፍ ኮርስ ይሄ ኮኔክት የሚሆነው ወደዚህ ነው እና ትልቁ ፓወር ወደ ፓወር ሳፕላይ ነው የሚሄደው ማለት ነው። እና ሌላ የሳታ ፓወር ኮኔክተር ወደ ሃርድ ዲስክም ወደ ሲዲ ድራይቭን ተመሳሳይ ፓወር ኮኔክተር ነው የሚጠቀሙት። ሌላው ይሄ ዳታ ኬብል ነው። ዳታ ኬብሉ አንዱ ለምሳሌ ወደ ሃርድ ዲስክ ኮኔክት ይሆናል። ይህ ደግሞ ግዴታ ወደ ማዘርቦርድ ኮኔክት መሆን አለበት። ማዘርቦርድ እና ኤቭሪ ዲቫይስ ኮኔክት መሆን አለባቸው ኮምፒውተሩ እንዲሰራ። የትኛውም ዲቫይስ እንዲሰራ ቅድም እንዳልኳችሁ ከማዘርቦርድ ጋር መገናኘት አለበት። ኤቭሪ ዲቫይስ ኮኔክት ዳይሬክትሊ ኦር ኢንዳይሬክትሊ ቱ ዘ ማዘርቦርድ ኦፍ ዘ ኮምፒውተር። that's why ይሄ ደግሞ ፓወር ያስፈልገዋል። ፓወር ኮኔክተር ነው፣ ፓወር ፖርት ነው። ከዚህ ጋር ኮኔክት የሚሆነው እንዳልኳችሁ ሳታ ፓወር ኮኔክተር ነው። ተመሳሳይ ነው። ሁለት አይነት ሳታ ኬብል ነው ያለው እዚህ ላይ። አንዱ ለሲዲ ድራይቭ፣ አንዱ ደግሞ ለሃርድ ድራይቭ ነው ማለት ነው። ተመሳሳይ አይነት ኬብል ዳታ ኬብል እና ተመሳሳይ አይነት ፓወር ኬብል ነው የሚጠቀሙት። ሲዲ ድራይቭ እና ሃርድ ድራይቭ ሁለቱም ተመሳሳይ አይነት አላቸው ማለት ነው። ሌላው ኬዝ ፋን የሚባል አለ። ይሄ ኬዝ ፋን ይባላል። እዚህ ላይ ነው ኮኔክት የሚሆነው። ለምንድን ነው ይሄ የሚጠቅመው? ፋን ነው፣ ያው ንፋስ ነው ፕሮቫይድ የሚያደርገው፣ ንፋስ ያመነጫል። ይሄ ሲፒዩ ፋን ብለን በምንጠራው ቅድም ያሳየኋችሁ ከሂት ሲንክ በላይ ያለው እነዚህ ፖርቶች ናቸው። እንደሚታዩዋችሁ ይሄ ቅድም እንዳልኳችሁ የሞኒተር ፖርት ነው። ቪጂኤ ብለን እንጠራዋለን። ቪዲዮ ግራፊክስ አዳፕተር ወይም ደግሞ ቪዲዮ ግራፊክስ አሬይ ብለን እንጠራዋለን። ቪዲዮ ግራፊክስ አዳፕተር ብዙ ጊዜ የምንጠቀመው ይህ ሰሪያል ፖርት ነው። ይሄ እንዳልኳችሁ ኦልሬዲ የሞኒተር ነው። ይህ ደግሞ የድሮ ማውስ እዚህ ላይ ኮኔክት ይደረግ ነበር። ኦፍኮርስ የሰሪያል ፖርት ማውስ በዚህ ጊዜ በዚህ ዘመን የለም፣ በዩኤስቢ ተተክቷል። ሌላ ደግሞ በሰሪያል ላይ ኮኔክት የምናደርገው ሰሪያል ፖርት ላይ ሞደም ነው። ኤክስተርናል ሞደም ማለት ኢንተርኔት በዲያላፕ ኮኔክሽን አማካኝነት ኮኔክት የሚያደርግልን ፖርት ነው። እነዚህ 1 2 3 4 እና 1 2 6ቱ ምንድናቸው? ዩኤስቢ ፖርት ብለን እንጠራቸዋለን። ዩኤስቢ ፖርት በዚህ ሰዓት ወደ 128 የሚሆን ዲቫይስ አይነት ኮኔክት የሚያደርግ ዘመናዊ ፖርት ነው። በጣም ዘመናዊ። በዚህ ጊዜ ኪቦርድ እያንዳንዱ በዚህ ሰዓት ፕሮዲስ የሚሆን ወይም ደግሞ የሚሰራ ኪቦርድ ማውስ በዩኤስቢ ፖርት ነው የሚሰራው። ማለት ወደ ዩኤስቢ ነው ኮኔክት እንዲሆን ተደርጎ የሚሰራው። ሌላው ይታያችሁ እንደሆነ እነዚህ ሁለቱም ኤችዲኤምአይ ፖርት ብለን ነው የምንጠራቸው። ኤችዲኤምአይ ማለት ሃይ ዲፊኒሽን ሚዲያ ኢንተርፌስ ማለት ነው። ለምንድን ነው የሚጠቅመን? ኤችዲኤምአይ ለየት የሚያደርገው ብዙ ጊዜ ሞኒተር ኮኔክት እናደርግበታለን። ሞኒተር ማለት ቪዲዮም ኦዲዮም ሁለቱም ያስተላልፋል። ስፔሻሊ በዚህ ጊዜ ቴሌቪዥኖቻችን ስፔሻሊ ኤልሲዲ ቴሌቪዥን እና ሃይ ዲፊኒሽን የሆኑ ሪሲቨሮች ስንገዛ ኤችዲኤምአይ ኬብል ነው የምንጠቀመው። ለምንድን ነው? ለምሳሌ የድሮ ኬብሎች ቴሌቪዥን ላይ ኮኔክት የምናደርጋቸው የዲሽ ኬብሎች ካያችሁ የድምፅም ሌላ ጃክ ነው፣ የምስልም ሌላ ጃክ ነው። ኤችዲኤምአይ ስትጠቀሙ ግን ምንድነው ቪዲዮም ኦዲዮም ሁለቱ ድምፅና ቪዲዮ ተንቀሳቃሽ ምስል ያስተላልፋል ማለት ነው። ኤችዲኤምአይ ብለን ነው የምንጠራው። ሁለቱም ኤችዲኤምአይ ናቸው። እነዚህ 4 ዩኤስቢ ናቸው። እነዚህ ሁለት ደግሞ ዩኤስቢ ናቸው። ተመሳሳይ ነው። ዩኒቨርሳል ሰሪያል ባስ ዩኒቨርሳል ሰሪያል። ይሄ ደግሞ ኒክ ብለን እንጠራዋለን። ለምን ነው የሚጠቅመው? ኔትወርክ ኢንተርፌስ ካርድ ብለን ነው የምንጠራው፣ ወይም ደግሞ ላን ፖርት ብለን ነው የምንጠራው። ሎካል ኤሪያ ኔትወርክ ፖርት ከአንድ ኮምፒውተር ከሌላ ኮምፒውተር ጋር ኮኔክት እንድናደርግ የሚጠቅመን፣ ወይም ደግሞ ኢንተርኔት ኮኔክሽን ካለ ኢንተርኔት ኮኔክሽን ወደ ኮምፒውተራችን
እንዲመጣ ኮምፒውተራችን አድርገን ኢንተርኔት እንድንጠቀም የሚያደርገን ፖርት ይሄ ነው። ኬብል ወደዚህ ይገባል ማለት ነው። እነዚህ PS2 ፖርት ብለን የምንጠራቸው PS2 የማውስ እና የኪቦርድ ናቸው። ይሄ እንደምታዩት ፐርፕል ከለር ያለው የኪቦርድ ነው። ይሄ ደግሞ የማውስ ነው። የራሱ ስዕል አለው። የማውስ ስዕል አለ እዚህ፣ የኪቦርድ ደግሞ ስዕል አለ እዚህ። ሌላው ይሄ ፓወር ፖርት ብለን ነው የምንጠራው። ከዲቫይደራችን ወይም ደግሞ ከግድግዳው ፓወር ወደ ፓወር ሳፕላይ ፓወር ኮኔክት የምናደርግበት ፓወር ፍሎ የሚያደርግበት ፖርት ነው ማለት ነው። ይሄ እንደምታዩት እንደዛ ነው። ይህ ባክ ኦፍ ፒሲ ወይም ደግሞ የኮምፒውተራችን ጀርባ ነው። የጀርባ ምስል ነው። ወደፊት ስንመጣ ኮምፒውተራችን ፊት ለፊቱ የተለያዩ እንትኖች አሉት። እንደምታዩት ይሄ ፓወር ኮኔክት አድርገን ፓወር ሰጥተን ይህንን ስንጫን ኮምፒውተራችን ይነሳል። ኦን እናደርገዋለን ማለት ነው። ይሄ ሲዲ ድራይቭ እንዲወጣና እንዲገባ የምናደርግበት ነው። በጀርባ ያሳየኋችሁ ይህንን የሚመስሉ 6 አሳይቻችኋለሁ። የኤስቢ ፖርት ናቸው። ፊት ለፊት ለፍለሽ ለአንዳንድ ነገሮች ማውስም ብዙ ጊዜ እዚህ ላይ ነው የምናስገባው። እሷ ይሄ የኤስቢ ፖርት ብለን እንጠራዋለን። ፍሮንት ዩኤስቢ ፖርት ብለን ነው የምንጠራቸው። እዚህ ላይ ደግሞ 2 ነገሮች አሉ። አንዱ ማለት ሳውንድ ፖርቶች ናቸው፣ የፊት ሳውንድ ፖርቶች። አንዱ የማይክሮፎን ነው እንደምታዩት፣ አንዱ ደግሞ የስፒከር ወይም ደግሞ የሄድፎን የኤርፎን ነው ማለት ነው። ይህ ይመስላል። ምናልባት እዚህ ላይ አንድ የረሳሁት ነገር ምንድን ነው፣ የጀርባም የስፒከር እና የማይክሮፎን አለ እዚህ እንደምታዩት። ይሄ የማይክሮፎን ነው፣ ይሄ ደግሞ የስፒከር ነው፣ ግሪኑ። ኦኬ ይህ ይመስላል። እንግዲህ ተጠቅማችኋል ብዬ አስባለሁ። የትኛውም ጥያቄ ካላችሁ ኮምፒውተራችሁ ሲበላሽ ቪዲዮዎች ላይ በመግባት ኮሜንት ላይ ጻፉልኝ። እኔ ደግሞ ለሱ ሶሉሽን የሚሆን ብዙ ነገሮች ቪዲዮዎች ልሰራላችሁ ይችላሉ። አሁን ኮኔክት እና ኮምፒውተራችን እንዴት እንደሚሰራ ላሳያችሁ። ማለት ኮኔክት አድርገን ገጣጥመን ወደ ስራ እንግባ ማለት ነው። ማለት እንትን ያደረጓቸው ነገሮች አሉ። ለምሳሌ ራም አውጥቻለሁ፣ ሃርድ ዲስክ አውጥቻለሁ፣ ላይ ያወጣኋቸው የውስጥ ፓርቶች አሉ፣ መልሼ ያስገባቸዋለሁ። ነገር ግን ራም እንዴት እንደሚገባ ያሳያችሁ። 2 ራም ነው የነበረ። ይሄ አንዱ ራም እዚህ አለ። እንደሚታያችሁ እዚህ ላይ ራሙን አቅፎ የሚይዝ ነገር አለ። ይሄ ለምሳሌ ራሙ ዝም ብዬ ማውጣት አልችልም። እዚህ ላይ ጥቁር ነገር አለች። ወደ ታች በመጫን እዚህም ላይ በመጫን ኦልሬዲ ይሄ ይወጣል ማለት ነው። ሳስገባም በተመሳሳይ አስገብቼ ወደ እንትን የጎተትኳቸው ወደ ላይ ወደ ታች እንትን ያልኳቸው መልሼ ገጥማለሁ ማለት ነው። ጠቅ የሚል ድምፅ ትሰማላችሁ በትክክል ሲገባ። ሁለት ራም ስላለው 4 ጂቢ ያለ 2 ጂቢ 2 ራም 4 ጂቢ ኮምፒውተሬ 4 ጂቢ ራም ኮምፒውተር ነው ማለት ነው። በደንብ ተጠንቅቃችሁ ነው ማስገባት ያለባችሁ። በመቀጠል ሃርድ ዲስኩ እናስገባለን። እዚህ ላይ እንደሚታዩዋችሁ 2 አቅፈው የሚይዙ ቀርቅረው የሚይዙ ነገሮች አሉ። እነዚህ ነገሮች እዚህ ነው የማስገባው። እንደዚህ ታቅስ ሲደርስ ትጎፍታላችሁ ለውስጥ። አሁን ፓወር ሰጠዋለሁ። ሌላ ምን ያስፈልገዋል? ከፓወር ጭምር እንደምታዩት ፓወር ሰጥቼዋለሁ፣ ኮኔክት አድርጌዋለሁ። 2ቱም ራሞችም አስገብቻቸዋለሁ። ሌላ ዳታ ኬብል ኮኔክት አድርጋለሁ።
ኮኔክት አድርጌያለሁ። ኦልሞስት አሁን ይህን ኮኔክት አልሆነም። ዋና ኮኔክተሩ ይህን ኮኔክት አድርጌያለሁ። ያልተያዘ የከፈትኩት ኮኔክት ያልሆነ ነገር የለም። አሁን ዋናው ሲስተም ኬዙ ኮኔክት ላድርግ። አሁን ማየት ያለባችሁ እነዚህ ነገሮች ቦታቸው ካልያዙ የት እንደሚገቡ ካላወቃችሁ አይዘጋላችሁም በቀላሉ። አሁን እዚህ ላይ በደንብ አይታችሁ እንደዚህ ብቻውን መጀመሪያ ያን እንደዚህ ተባለ ማለት ተዘግቷል። አሁን ምንድነው እያንዳንዱ ፖርት ያስገባል። ይሄኛው ካያችሁ VGA ኮኔክተር ይባላል። ወደ VGA ፖርታስ ኮኔክት አደርገዋለሁ። VGA ፖርት ነው እና እንደዚህ ቆልፈዋለሁ ማለት ነው። ይሄ ወዴት ነው የሚገባው? ወደ ሞኒተር ያደርጋል። ሞኒተር ደግሞ እንደምታዩት ሁለት ነገሮች አሉት። VGA ነው ማለት ቪዲዮ። አሁን ያስገባሁት ኬብል ወደዚህ በመግጠም ቪዲዮ ያስተላልፋል። አንደኛው ደግሞ ይሄ ፓወር ስለሚያስፈልገው ሞኒተሩ ፓወር ይሰጥልኛል ማለት ነው። ፓወር ሰጥቷል። ሌላው ያሰራችሁ ኮኔክሽን ነው። ዩኤስቢ ብዙ ጊዜ ማውስ እና ኪቦርድ በስተጀርባ ኮኔክት ብናደርጋቸው ይመረጣል። ያለው ዩኤስቢ ፖርት ላይ ይሄን ኮኔክት አደርጋለሁ። ዩኤስቢ ፖርት ላይ ዩኤስቢ ብዬ ባሳየኋችሁ ቦታ ላይ ማለት ነው። እና እዚህ ላይ መከራከር ያለባችሁ ሁለት እንትን ያለው ሁለት ዳይሜንሽን እንደዚህ ነው እንደዚህ ማለት ነው። ታስዋይ እንደዚህ ልካላችሁ በዛ አይደለም በዛ ነው ማለት ነው። ወጣቻው ስለዚህ ምንም ክርክር አያስፈልገውም። ዝም ብሎ በቀላሉ ነው የሚገባው ማለት ነው። ስፒከር ማለት አንዱ እንዳልኳችሁ ፓወር ይሰጥልናል። የኤስፒ ፖርቱ የትኛውም የኤስፒ ፖርት ተመሳሳይ ናቸው፣ ማስገባት ይችላል። ይሄ ደግሞ ድምጽ የምሰማበት ድምጽ የሚያስተላልፍልኝ ፖርት ነው። ግሪን ነው። ወደ እንደምታዩት ግሪን ቦታው ላይ አስገባዋለሁ ማለት ነው። እዚህ ላይ አስገባዋለሁ። ይሄ ኮኔክት አድርጌያለሁ። ሌላ የሚቀረኝ ምንድነው? ፓወር ያስፈልገዋል። ፓወር ሰጠዋለሁ። እዚህ ላይ ኮኔክት አድርጌ ሁለት ፓወር ኬብል ነው የሚያስፈልገን። አንዱ ይሄ አለ፣ አንዱ ይሄ አለ። ሌላኛው ደግሞ የሲስተም ዩኒት እና የሞኒተሩ ሁለት ኬብል ያስፈልገኛል። ፕሪንተሩም ከፈለጉት ሌላ ፓወር ኬብል ያስፈልገኛል። ፕሪንተሩም ይሄ ፕሪንተር ለምሳሌ ቅድም ያሳየኋችሁ የዩኤስቢ ፖርት ነው የሚወስደው። ኮኔክት አድርጋለሁ እና ከሞኒተሬ ጋር ኮኔክሽን አለው። ቦታ ላይ ባሳየኋችሁ ፓወር ኬብል አስገባለሁ።
እንደምታዩት ቪጂ ደግሞ በስተጀርባ ኮኔክት ያደረኩት የዚህኛው እንትን ዳታ የሚያስተላልፍልኝ ነው። ኮኔክት አደርጋለሁ። አንዱ ቢታላችሁ ዲ ሼፕ ነው። ዲ ሼፕ አይታችሁ ማሳየት አለ ማስገባት አለባችሁ። ሼፑን ሳትሳሳቱ ማለት ነው። ማውስና ኪቦርድ ይዛሉ። እንደዚህ ኮኔክት አድርገናል። አንድ ነው የማደርገው። እንደሚታያችሁ ተስፋ አደርጋለሁ። ምን አደርጋለሁ? ኮምፒውተራችን ተሰጥቷል። ያንዳንዱ ፔፐር ኮኔክት አድርገናል። እሷይ እንዴት ነው ኦን የምናደርገው? ቅድም እንዳልኳችሁ እዚህ ላይ የምታዩት ኦን ማድረግ ያለች እቺ እጫናለሁ። እሷይ ተነስታለች ኮምፒውተሬ። በቀጥታ ሞኒተሩ ሲነሳ ታይታላችሁ ማለት ነው። የተነሳ ነው ያው እየሰራልኝ ነው። እዚህ ላይ አሁን መጀመሪያ ስናነሳው ፓወር ሁሉም ጋር ፍለሽ አለ። ምንድነው ይሄ? ፖስት ብለን እንጠራለን። ፓወር ኦን ሰልፍ ቴስት ብለን እንጠራው። የማለት ምን ማለት ነው? ሁሉም ዲቫይሶች ኮኔክት ሆኖ እየሰሩ እንደሆነ ፋንክሽናል እንደሆኑ የምናረጋግጥበት አንዱ መንገድ ነው ማለት ነው። ስለዚህ ሁሉም ፍለሽ ያደረግነው ነው። አሁን የሆነልኝ ነው እንደምታዩት። ያው ቴክስት እዚህ ላይ ሎድ እያደረገ ነበር ታያችሁት። ሎድ ሲያደርግ ምን እያደረገ ነው? ቅድም በቅድሙ ዲፊኒሽን ኮምፒውተር ዊንዶው 10 ኦፕሬቲንግ ሲስተም ነው ያለው። ኦፕሬቲንግ ሲስተሙ የሚቀመጠው የት ላይ ነው? ሃርድ ዲስክ ላይ ነው። ሃርድ ዲስክ ላይ የተቀመጠው ኦፕሬቲንግ ሲስተም ኮምፒውተር ኦን ሳረጋት ለጊዜው የሚቀመጠው ራም ላይ ነው። ራም ቴምፖራሪ ነው። ሃርድ ዲስክ ፐርማነንት ስቶሬጅ ዲቫይስ ነው። አስዋይ ፓስዋርድ አለኝ እዚህ ላይ ፓስዋርድ ለማስገባት ስለ ኦፕሬቲንግ ሲስተም አጫጫን ቪዲዮ ሰራላችኋለሁ። ዲቴይል የሆነ ስለ ዊንዶው 10 ማለት ነው። ዊንዶው 10 ሌተስት ኦፕሬቲንግ ሲስተም በዚህ ሰዓት ዊንዶው 10 ነው። ምናልባት የሚመጣውን ነገር አናውቅም ምን እንደሚሰራ። እሱ ሲሰራ አፕዴትድ የሆነ ኢንፎርሜሽን ለማዘጋጀት ዝግጁ ነኝ። ሞክራለሁ፣ በጣም ጥራለሁ። እናንተም እንድታዩልኝ እንድትከታተሉልኝ፣ ደግሞ ሰብስክራይብ እንድታረጉ ለጓደኞቻችሁ ደግሞ እንድትናገሩና የኔን ቪዲዮ እንዲከታተሉ እንዲማሩ ቴክኖሎጂ እንዲያውቁ እፈልጋለሁ። እስኪ ቅድም ያልኳችሁ ነገሮች በተግባር ላሳያችሁ። የሞኒተር ነው ብያችኋለሁ። ይሄ ሲስተም ዩኒት ነው ብያችኋለሁ። ይሄ ስፒከር ነው ብያችኋለሁ። ይሄ ምንድነው? ኪቦርድ ነው። አሁን ኢንፑት ዲቫይስ አልኳችሁ እንዴት ኢንፑት እንደሚያስገቡ አሳያችሁ። አውትፑት ዲቫይስ አልኳቸው ደግሞ እንዴት አውትፑት እንደሚሰጡ ላሳያችሁ ማለት ነው። አሁን ከፍቶልኛል። ስታርት ብያለሁ። ለምሳሌ ስታርት ሜኑን ለመክፈት ማውስ ነው የምጠቀመው። ማውስ እንደምታዩት ከርሰሯ ታይታላችሁ የምትንቀሳቀሰዋ ነገር ስታርት ይመጣልኝ። ይሄ ደግሞ ይሄ መልእክት ለማስገባት ደግሞ የተጠቀምኩት ማውስ ነው። ማውስ ኢንፑት ዲቫይስ ነው። ሌላው ኪቦርድ ነው። ኪቦርድ ለምሳሌ ማይክሮሶፍት ወርድ ልክፈትና ላሳያችሁ። ወርድ ብዬ ልጻፍ ፓወርግሪድ ስለምጠቀም የፓወርግሪድ ስታርታፕ ሙዚክ ነው። ወርድ ብዬ ጽፌ በምንድን ነው ወርድ ብዬ ጻፍኩት? ወርድ የሚል
ጽሁፍ ያስገባሁት በማይክሮሶፍት በኪቦርድ ነው። እሱ ላይ ወርድ የሚል ፕሮግራም አለ እዚህ እንደምታዩት፣ ምናልባት አይታያችሁም ይሆናል። እሱ ይሄኛው ማይክሮሶፍት ወርድ ነው። ከፍተዋል። ስለዚህ አዲስ ኒው ዶክመንት ብላንክ ዶክመንት ከፍታለሁ። ስለ ማይክሮሶፍት ወርድ እና ስለተለያዩ ኦፊስ ፕሮግራምስ ቱቶሪያል ሰራላችኋለሁ። ብዙ ሰራለሁ ብያለሁ። ዛሬ ግን ኦልሬዲ እቅዴ ውስጥ ስላለ እንደዚህ ያልኳችሁ ነገር ላሳያችሁና ስለ ኪቦርድ አሁን መጻፍ ፈለኩኝ። ኤቢሲዲ ብዬ መጻፍ ፈለኩኝ። ኤቢሲዲ ወደ ኮምፒውተር ለማስገባት የምጠቀመው ኪቦርድ ነው። ኤ ቢ ሲ ዲ ብዬ ጽፌያለሁ። ኤቢሲዲ ብዬ ጽፌ ፕሮሰስ የሚሆነው እዚህ ላይ ሲስተም ዩኒት ላይ መልእክቱን የማየው ግን ኤቢሲዲ ብለህ ጽፈሃል ብሎ የሚሰጠኝ ውጤቱን የሚሰጠኝ ግን አውትፑት ዲቫይስ ሞኒተር ነው ማለት ነው። ቅድም እንደሰማችሁት የፓወር ግዕዝ ሙዚክ ነበረ። የሰማሁት በምንድን ነው? ሙዚቃ የምሰማው በስፒከር ነው። እንግዲህ ተመልካቾቼ ይህ ይመስላል ስለ መሰረታዊ የኮምፒውተር ትምህርት የኮምፒውተር ዲቫይሶችን ያብራራሁበት ቪዲዮ ነው። በጣም ትወዱታላችሁ፣ በጣም እርግጠኛ ነኝ ትጠቀማላችሁ። ቴክኖሎጂ በጣም ደስ ይላል ማለት ጊዜን ይቀንሳል፣ በጣም ያዝናናል። ቴክኖሎጂ በጣም ነው የምወደውና ሌሎች ብዙ ነገሮች የሰራኋቸው ቪዲዮዎች አሉ፣ ተመልከቷቸው። በጣም አመሰግናለሁ ስለተከታተላችሁ። ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ጻፉልኝ፣ ላይክ አድርጉ፣ ሼር አድርጉ ለሌሎች ጓደኞቻችሁ። ቴንኪው